መንፈስ መጥቷል። ይሄንን መሰዊያ አጠራ። ምቀኞች እዚህ መሰዊያ ላይ አይቆሙ። በኢየሱስም አስመሳዮች እዚህ መሰዊያ ላይ አይቆሙ። በኢየሱስም ውሸታሞች እዚህ መሰዊያ ላይ አይቆሙ። እግዚአብሔርን የማያውቁ እግዚአብሔር የማያውቃቸው እዚህ መሰዊያ ላይ አይቆሙ። በኢየሱስም የበግ ለምድ የለበሱ እዚህ መሰዊያ ላይ አይቆሙ። በኢየሱስም ጠረግ ያለው ሙሴን መስዋዕት እግዚአብሔር ተቀበለ። እግዚአብሔር በእሳት ተገልጦ መልስ አደረገ። ህዝቡም ይሄንን አይተው እግዚአብሔርን አከበሩት ይላል። ኢየሱስ ዋቀዮ ይልዋቁ መንፈስ ይደችሲስ አርኪ ዋቀዮ ማለት ይረጥ ሙለታ ወጪ ይረጥ ሙለታ የእግዚአብሔር እሳት ወደቀች። የሚቃጠለውንም መስዋዕቱንም እንጨቱንም ድንጋዩንም አፈሩንም በላች። በጉድጓድ ውስጥ ያለውንም ውሃ ላሰች። ህዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድስ እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው ይላል። ኢየሱስ ጌታ ነው። ዛሬ የማገለግለው የእግዚአብሔር እሳት ይመጣል በሚል እጃችሁን አንሱና የእግዚአብሔር እሳት በሉ እስቲ ይመጣል በሉ እስቲ ጠላቴን በሉ እስቲ ይበላል በሉ። እርግጠኛ ነኝ በጠላቶችሽ መንደር ላይ እግዚአብሔር እሳት ይመጣል። ናኖ ዲንከ ጅሩት በከ ዲንከ ዲጅራቱት አሚቲ ዋቀዮ በባው ጀልቀመ ሲጀሬ አሚቲ ዋቀዮ ዱፉ ጀልቀመ ሲጀሬ አሚቲ ዱአል ዲነከ ዲናት አሜጀሬ አሚቲ ኢሰጀማ ጀተ ዲነከ ያቹ ደንደው ከነበ ከነ ዲነከ ረቲ ዱፌራ ዲነከ ረቲ ዱፌራ አከየ ሰንታሳቲ ዱፌራ ኢየሱስ ጌታ ለዚህ ክፍል እንደምታውቁት ኤልያስ በዋሻ ተሸሽጎ ከቆየ በኋላ እግዚአብሔር ተገለጥ ብሎ ከተገለጠ በኋላ አንድ ነገር አለ። የበዓልን ነቢያቶች ሰበሰበና ዛሬ ልዩነት ይሆናል አላቸው። አንድ ሰው አሜን ይበልስ። ዛሬ ምን ይሆናል? ልዩነት ይሆናል። እኔም ለአምላኬ እሰዋለሁ፣ እናንተም ለአምላካችሁ ትሰዋላችሁ። በእሳት የሚመልስ እሱ እግዚአብሔር ይባላል። እስቲ የኔ አምላክ በሉ እስቲ እግዚአብሔር ይባላል በሉ። በእሳት ይመልሳል በሉ። ለማሰደረት ይርቃቀማ ዋሪጌ ይዳን ወለደ ለመከና ዋቀቼ ፓር ወለደ ለመከና ዋቂቴ በይሱዳን ማይ ወለደ ለመከና አተኬ ራሲ ዲዋቂ ተጀዳ ጅራታ ጀዳ ዋቂቴ ማሪዳ ኢሳይቢታን ዴቪስ ኢሳር ከሪሳ ድሪስ ኢሳ ዴማ ገረቴ ዱፎ ኢሳ ጀቻ ከዳገው ኢሳ ይከዳገው ኢሳ ዲበከ ላሎ እንዲ ዋቀቴ ያመ እንዲ ዋቀቶ ዴላ ዋቀኙት ዱጋ ዋቀዮት ዋቀቴ ታናን አራርዲታ ኢኒ ዳንሲ ሙደቶ ዋቀዮ እግዚአብሔር እሳት ምን ሆነች ይላል? ወረደች ይላል። ኢየሱስ ጌታ ነው። የእግዚአብሔር እሳት ወረደች ማለቱ አይደለም። የሚገርመው ያሁን ያነበብኩትን ክፍል የሚያነብልኝ ሰው 38 ቁጥርን ሶስት ነገሮችን ቢያንስ አራት ነገሮችን እዛች ቁጥር 38 ላይ ነግሬያችሁ እጸልያለሁ። የእግዚአብሔር እሳት ወደቀች። ቆይ እዚህ ጋር ያችልኝ። አሁን እግዚአብሔር የበዓል ነቢያቶች ቅድሚያ ተሰጥቷቸዋል። ስለ አምላካቸውን ጠርተዋል። በዓል ሆይ ብለዋል። መስዋዕት አቅርበዋል። የሚሰማ አምላክ ግን አልነበረም። ኢየሱስ ጌታ ነው። ምን የሚል አምላክ አልነበረም። የሚሰማ አልነበረም። የሚመልስ አልነበረም። ኤልያስ ተሳለቀባቸው ይላል። እስቲ አምላካችሁን ጥሩት። ኢየሱስ ጌታ ነው። ጥሩት የእናንተን አምላክ። ምናልባት ተኝቶም ከሆነ ቀስቅሱት። የኔ አምላክ ግን የሚተኛ አምላክ አይደለም። አንድ ሰው አሜን ይበል እስቲ። ምናልባት ገበያ ሄዶ ከሆነ ደውላችሁ ጥሩት። ስልክ ከሌላችሁ ሰው ልካችሁ ጥሩት። እስቲ የኔ አምላክ ገበያ ቦታም ቢሆን ይሰማኛል። አሜን ይበል እስቲ። ጥሩት አላቸው። ጥሩት ይመልስላችሁ። ጥሩት ያደርግላችሁ አላቸው። ጠሩት። ራሳቸውን ቧጨሩ። ራሳቸውን አደሙ። በዓል ሆይ አሉ። ሊሰማቸው አልቻለም። የኤልያስ ተራ ደረሰ። አሁን ያንቺ ተራ ደረሰ። ኧረ አንድ ሰው አሜን ይበል ባካችሁ። አሁን ያንቺ ተራ ይደርሳል። ስትጠሪው ይገለጥልሻል። ስትጠሪው ነገርሽ ላይ ይመጣል። ስትጠሪው በረከትሽን ይለቃል። ስትጠሪ በሮችን ይከፍታል። ስማሙና ስጠራው በሉ እስቲ የሚመጣ የሚመልስ እግዚአብሔር በሉ የኔ አምላክ ነው በሉ። ኢየሱስ ጌታ። አሁን ኤልያስ በተራው መስዋዕቱን አዘጋጀ፣ ስርዓቱን አደረገ። እግዚአብሔር የሚፈልገውን ነገር አስቀደመና መሰዊያው ላይ መስዋዕቱን ሲያስቀምጥ ከሰማይ እሳት ወደቀች። አንድ ሰው አሜን። ከሰማይ እሳት ምን ሆነች? እሺ
የሚያቃጥለውን መስዋዕት እንጨቱን ድንጋዩን ይኸውልህ የሚቃጠለውን መስዋዕት 1 እንጨቱን 2 ድንጋዩን 3 አፈሩን 4 ቀጥሎ ምን ይላል? በጉድጓድ ውስጥ ያለውንም ውሃ ላሰ ይችላል። ትንሽ ስለ እሳት ባህሪ ላውራችሁና ከዛ ጸልያ። እሳት ምድራዊ እሳት ታውቃላችኋል? እሳት ስታነዱት ጭራሮን ምን ያደርጋል? ያቃጥላል። ጭድ ምን ያደርጋል? ያቃጥላል። የሆነ ነገር ምን ያደርጋል? ያቃጥላል። እሳት ግን ድንጋይ ሲያቃጥል አይታችሁ ታውቃላችሁ? ያቃጥላል። እሳት በውሃ ሲጠፋ እንጂ ውሃን ሲያሸንፍ አይታችሁ ታውቃላችሁ? እሳት የማያሸንፋቸው ነገሮች አሉ። ይሄ ምድራዊው እሳት እኛ የምናውቀው እሳት ምድር ላይ የሚሸነፍባቸው ነገሮች አሉ። እሳት ሲነድ ሰዎች ውሃ ነው የሚጨምሩበት። እሳት ሲነድ ሰዎች አፈር ነው የሚጨምሩበት። አሁን ግን የመጣው እሳት የእግዚአብሔር እሳት ይባላል። ኢየሱስ ጌታ ነው። ምድራዊ ያጠፋዋል። የእግዚአብሔር እሳት ሲመጣ ግን ድንጋዩን ይበላዋል። ምን ማለት መሰለሽ? ከአንቺ አቅም በላይ የሆነ አንቺ የማትቋቋሚው ሰዎች ከአንቺ ላይ ሊያነሱት የማይችሉት የከበደሽን ነገር የሚበላ እሳት ማለት ነው። ያቱናሱና የእግዚአብሔር እሳት በሉ እስቲ። የከበደኝን በለዋ ይበላዋል በሉ እስቲ። ያስጨነቀኝን በለዋ ይበላዋል በሉ እስቲ። ከዚህ በኋላ እዚህ ቤት የማይቀጥል ነገር ልንገራቸው። አስመሳይነት አይቀጥልም። ውሸታምነት አይቀጥልም። አጭበርባሪነት አይቀጥልም። እርግጠኛውን እነግርሻለሁ። እፉኝቷ እሳቱን መቋቋም አችልም። ጉባኤውን እየለቀቀ ይወጣል። የትኛው እፉኝት በሉ እዚህ ቤት ውስጥ በሉ ተሰውሮ በሉ መቀጠል አይችልም በሉ እግዚአብሔር በሉ እስቲ እሳቱን ያነዳል። እፉኝቷ በሉ እስቲ ትገለጣለች በሉ። ጳውሎስ እሳቱን በቆሰቆሰ ጊዜ ኢየሱስ ጌታ ነው። እፉኝቷ ከእሳቱ የተነሳ ወጣ ጳውሎስን ነደፈችው ይላል። ነደፈችው እንጂ አልገደለችው። አንድ ሰው አሜን ይበል እስቲ። የተሰወረውን የሚያወጣ እሳት ይገለጣል። የተደበቀውን የሚገልጥ እሳት ይገለጣል። ድብቅ አጀንዳቸውን የሚያሰጣ እሳት ይገለጣል። የትኛውም ድብቅ አጀንዳ እዚህ ቤት አይቀጥልም። ስማሙና የጠላቴ በሉ ድብቅ አጀንዳ በእሳቱ በሉ እየተገለጠ በሉ ይቃጠላል በሉ። ኢየሱስ ጌታ። የሚገርመው ነገር እሳቱ ከኔቸሩ ውጪ ነው እያደረገ ያለው። ኢየሱስ ጌታ። እሳት የሚባለው ነገር በውሃ ሲጠፋ እንጂ ውሃ ሲበላ አይተናናቅ። ድንጋይና አፈርን ሲበላ አይተናናቅም። አሁን የመጣው እሳት ግን ድንጋዩንም ይበላዋል። አንድ ሰው አሜን ይበል። አፈሩንም ይበላዋል። ውሃውንም ይልሰዋል። ጠንካራ የሆነውን ነገር ያፈርሰዋል። ያልተቻለውን ነገር ይችለዋል። አቅም ያለውን ያፈርሰዋል። ራሴን ስር ሰድጃለሁ ያለውን ይነቅለዋል። በእውነቱ የጠላቶቻችሁ መሠዊያ ዛሬ ይነቀላል። ስር ሰድጃለሁ ያለ ባል ይከተላል። በእፉኝቱ አደባባይ ላይ ይሞታል። እግዚአብሔር በሏ ጠላቴን በሉት ይቀጠዋል በሉት። ሁለት አይነት እሳቶችን ልንገራችሁ። ከእግዚአብሔር ዘንድ የሚመጡ ሁለት አይነት እሳቶች አሉ። ቶሎ ብለን ዘሌዋውያን 9 የመጨረሻውን ቁጥር አንብብልኝ። ሁለት አይነት እሳቶች በሁለት ምክንያቶች ሊገለጡ ይችላሉ። ኢየሱስ ጌታ ነው። በስንት ምክንያቶች? በሁለት ምክንያት ሁለት አይነት እሳት ሊገለጥ ይችላል። አንደኛ የመጨረሻው ቁጥር ምን ይላል? ምዕራፍ 9 የመጨረሻው ቁጥር እሳትም ከእግዚአብሔር ዘንድ ወጣ። እሳትም ከእግዚአብሔር ዘንድ ወጣ። በመሠዊያውም ላይ የሚቃጠለውን መስዋዕት ስቡንም በላ። በመሠዊያው ላይ የሚቃጠለውን መስዋዕት ስቡንም በላ። አሁን ይኸውላችሁ ከአንድ ጀምሮ ይህን ክፍል ስታነቡት እግዚአብሔር ለሙሴ እንደተናገረው ሙሴ ከእግዚአብሔር በተቀበለው ስርዓት መሰረት ሙሴ ከእግዚአብሔር በሰማው ድምፅ መሰረት መስዋዕት ለእስራኤል ሕዝብም ለራሱም አቀረበ ይለናል። ኢየሱስ ጌታ። ለማና ለማ ለራሱና ለእስራኤል ሕዝብ መስዋዕት ይዞ በእግዚአብሔር ፊት ሲቀርብ በስርዓቱን የጠበቀ ስለሆነ የእግዚአብሔርን መንገድ የተከተለ ስለሆነ የእግዚአብሔር እሳት ወርዶ ሙሴ ያቀረበውን ከአሮን ጋር ሆኖ ያቀረበውን መስዋዕት እግዚአብሔር በላ። ምን ማለት ነው? መስዋዕቱን እግዚአብሔር ተቀበለ። አንድ ሰው አሜን ይበል። ዛሬ መስዋዕትሽን እግዚአብሔር ይቀበልልሻል። አንድ ሰው አሜን ይበል። እስቲ ግድ የለሽ መስዋዕትሽን እግዚአብሔር ይቀበለዋል። እግዚአብሔር የሚያሸተው ይሆናል መስዋዕትሽ። አንዳንድ መስዋዕቶች የእግዚአብሔርን ሕግ ያልተከተሉ
የእግዚአብሔርን ሥርዓት ያልተከተሉ፣ የእግዚአብሔርን ቃል ያልጠበቁ መስዋዕቶችን እግዚአብሔር አይቀበልም። ሰዎች ራሱ የሚያቀርቧቸው መስዋዕቶች አንዳንዶቹ ከእግዚአብሔር ሰምተው ሲያቀርቡ፣ ሌሎች ደግሞ ከእግዚአብሔር የሰሙ ሰዎችን አይተው ኮርጀው ለማቅረብ ይሞክራሉ። እግዚአብሔር እንደዛ አይነት መስዋዕት አይቀበልም። እግዚአብሔር እንደዛ አይነት መስዋዕት አይቀበልም። እጃችሁን አንሱና እግዚአብሔር በሉ። ያነሰው ነገር የለም። የሥራ ችግር የለበትም። የመንገድ እጥረት የለበትም። ከማንም በሉ የተኮረጀ መስዋዕት አይቀበልም በሉ። ኢየሱስ ጌታ ነው። ዛሬ እርግጠኛ ነኝ ኤቴሌን አይተሽ ሳይሆን ሰማይን አይተሽ ትሰዋለሽ፣ ሰማይ ይቀበልሻል። እግዚአብሔርን አይተሽ ትሰዋለሽ፣ እግዚአብሔር ነገርን ይቀበላል። መስዋዕትሽን መቀበል ይጀምራል። ጸሎትሽን ይቀበላል። ዝማሬሽን ይቀበላል። ስጦታሽን ይቀበላል። ጩኸትሽ መልስ ያገኛል በኢየሱስ። እናንሱና የኔን መስዋዕት በሉ እግዚአብሔር በሉ ይቀበላል በሉ። ኢየሱስ ጌታ። አያችሁ፣ የሙሴን መስዋዕት እግዚአብሔር ተቀበለ። እግዚአብሔር በእሳት ተገልጦ መልስ አደረገ። ሕዝቡም ይሄንን አይተው እግዚአብሔርን አከበሩት ይላል። ኢየሱስ ጌታ። እግዚአብሔርን ምን አደረጉት? አከበሩት። በእግዚአብሔር ፊት ሰገዱ። እግዚአብሔር እሱ አምላክ ነው አሉ። እግዚአብሔር እሱ አምላክ ነው የሚያስብል ታምራት ያገኘሻል። አኔርጋዱ በቻጅራበር ዋቀዮ ይዋቁ መከሲ ጀቺሲስ አርኪ ዋቀዮ መለከ ረቲ ሙለታ ሆጂ ከረቲ ሙለታ ኤበከረቲ ሙለታ ዲባታ ከረቲ ሙለታ ወለዲጎ ይቻል አንሱና እግዚአብሔር በሉ እስቲ መስዋዕቴን በሉ ያሸተዋል በሉ። እግዚአብሔር ተቀበለው። እሺ ቁጥር ምዕራፍ 10 አንደኛውን ቁጥር አንብብልኝ እስከ 2 ድረስ። ምዕራፍ 10 እዛው ዘሌዋውያን ላይ ኮርጆ ቆይ አሁን ምዕራፍ 9 ላይ የመጨረሻውን ቁጥር ስትመለከቱ እግዚአብሔር ሙሴን መስዋዕት አቅርብልኝ አለው። ከአሮን ጋር ተነጋገረ። እግዚአብሔር ባዘዘውና እግዚአብሔር በነገረው መሰረት መስዋዕት አቀረበ። እግዚአብሔር የሙሴንና የአሮንን የእስራኤልንም ልጆች መስዋዕት ምን አደረገ? ተቀበለ። እስቲ ተቀበለ በሉ። ይሄንን አይተው ሌሎች ደግሞ እንደነ ሙሴ ተቀባይነት እናገኛለን ብለው የሞከሩትን ሙከራና የመጣባቸውን ቅጣት ታያላችሁ። ቁጥር 10 ላይ ምዕራፍ 10 ቁጥር 1 የአሮን ልጆች እነዚህ ልጆች የአሮን ልጆች ናቸው። የማን ልጆች ናቸው? የካህኑ ልጆች ናቸው። ምዕራፍ 9 ላይ እግዚአብሔር የተቀበለው ካህን ልጆች ናቸው። ኢየሱስ ጌታ ነው። እሺ ምን አደረጉ? ናዳብና አብዩድ እሺ በየራሳቸው ጥናውን ወስደው እግዚአብሔር ሳያዛቸው ኢየሱስ ጌታ እግዚአብሔር ሳይናገራቸው አይተው የነ ሙሴን ተቀብሏል፣ የአባታችንን ተቀብሏል፣ የኔንም ይቀበላል፣ የኛንም ይቀበላል በሚል መንፈስ ተነሳስተው ከእግዚአብሔር ሳይሰሙ መሠዊያ ያዘጋጁ። ዕጣኑን ወሰዱ፣ ማጠኛውን። ኢየሱስ ጌታ ነው። እሺ ወስደው እሳት አደረጉበት። እሺ በላዩም ዕጣን አኖሩበት። እሺ በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። አያችሁ፣ በእግዚአብሔር ፊት እሱ ያላዘዛቸው። ኢየሱስ ጌታ ነው። እሱ ምን ያላላቸው? እስቲ እግዚአብሔር ያላዘዘኝን በሉ ዛሬ ምንም አይነት መስዋዕት በሉ በምንም አይነት ስፍራ ላይ በሉ አልሰዋም በሉት። እግዚአብሔር ያዘዘኝን እሱን አደርጋለሁ በሉ። እግዚአብሔር እንዳለኝ ደግሞ ከግቤ ያደርሰኛል በሉ። ብዙዎች መንገድ ላይ የቀሩት እግዚአብሔር ያላዘዛቸውን ተከትለው ነው። በዘረኝነት ተከትለው፣ በወዳጅነት ተከትለው፣ በጉርብትና ተከትለው፣ በጓደኝነት በሆነ ነገር ተከትለው ብዙዎች እግዚአብሔር ያላዘዛቸውን መስዋዕት በማቅረብ መንገድ ላይ ቀርተዋል። እኔ ግን ለእናንተ መልእክት አለኝ። እግዚአብሔር ያዘዛችሁን መስዋዕት ታቀርባላችሁ። እግዚአብሔር ወዳየላችሁ ክብር ትደርሳላችሁ። እጃችሁን አንሱና እኔ በሉ እስቲ እግዚአብሔር እንዳዘዘኝ እንደዛው አደርጋለሁ። እግዚአብሔር ያዘዘኝን ሳደርግ ነገሬ ይከናወናል። እሺ እሳት አቀረቡ እግዚአብሔር ያላዘዛቸውን። እሺ ምን ገጠማቸው? እሳትም ከእግዚአብሔር ፊት ወጥቶ አሁን ይበላችሁ ለነ ሙሴ የወጣው እሳት ለመልስ ነው ከእግዚአብሔር ዘንድ የወጣው። ለእነዚህ ሰዎች እሳት የወጣው ከእግዚአብሔር ዘንድ ነው፣ ነገር ግን ለመልስ አይደለም። እሺ ከእግዚአብሔር ዘንድ እሳት ወጣ፣ በላቸው ይላል። መስዋዕቱን አይደለም እነሱን በላቸው። በእግዚአብሔር ፊት ሞቱ ይላል። ብዙ ሰው መንፈሳዊ ሞት ሞቷል። ብዙ ሰው በመንፈሳዊ ሕይወቱ ሞቷል። ያለ ይመስለዋል እንጂ
ለምን ሞተ? እግዚአብሔር ያላዘዘውን መስዋዕት እያቀረበ፣ እግዚአብሔር ያልጠየቀውን እየሰዋ፣ እግዚአብሔር ያልፈለገውን እየሰዋ፣ ልቡን ለእግዚአብሔር ሳይሰዋ፣ መንፈሱን ለእግዚአብሔር ሳይሰዋ፣ ራሱን ለእግዚአብሔር ሳይሰዋ ገንዘቡን ቢሰዋ እግዚአብሔር አይቀበልም። ባልተሰዋ ማንነት ገንዘባችሁን እግዚአብሔር አይፈልገውም። ራስን ለእግዚአብሔር ባልሰዋ ማንነት የትኛውን መስዋዕት እግዚአብሔር አይፈልገውም እግዚአብሔር። ዛሬ ግን እንደዚህ አይነት መልእክት ልናገርባችሁ። በጌታ በኢየሱስ ስም ሰማይ ይቀበላችሁ። ነቢይ ከሚቀበላችሁ ሰማይ ይቀበላችሁ። የሆነ ሐዋርያ ከሚቀበላችሁ ሰማይ ይቀበላችሁ። የሆነ ጎረቤት ከሚቀበላችሁ ሰማይ ይቀበላችሁ። በኢየሱስ ስም እግዚአብሔር ይቀበላችሁ። ኢየሱስ ጌታ ነው። ደግሞ አግኝተሽ ነው ኢየሱስ። አንዳንድ ሰዎች አሉ፣ ለምንድን ነው አንቺ ሞኝ ነሽ ገንዘብሽን ለምን ወጥተኛው ነቢይኖቹ ስለተባለ ነው እንትን ነው። አግኝተሽ ነው እግዚአብሔር እድሉን ሰጥቶሽ ደግሞ ለእግዚአብሔር እንድትሰጪ። ኢየሱስ ጌታ ነው። አግኝተሽ ነው እውነት እግዚአብሔር ይቀበልሽ እንጂ ደግሞ እግዚአብሔር ይቀበልሽ እንጂ ደግሞ እግዚአብሔር የእውነት ያንቺን መስዋዕት ይቀበለው እንጂ ደግሞ እጃችሁን አንሱና እኔ በሉ መስዋዕቴን በሉ በእግዚአብሔር ፊት በእውነተኛ መንፈስ በቀና ልብ አቀርባለሁ። እግዚአብሔር መስዋዕቴን ይቀበላል በሉ። የብዙ ሰዎች ላይ አዋራ ሲቦና ያለው እግዚአብሔር እንደዚህ ብሎኛል። ጠላት የጫነባችሁ ጠላት ሞት አፈር ያስቀመጠባችሁ እግዚአብሔር ዛሬ ከመቃብር ያወጣቸዋለሁ ይለኛል። የአንዳንድ ሰዎች በረከት ከመቃብር ይወጣል። የአንዳንድ ሰዎች ሰላም ከመቃብር ይወጣል። የአንዳንድ ሰዎች ቢዝነሳቸው ከመቃብር ይወጣል። ያቹናሱና ቢዝነሴን በሉ እስቲ የቀበረ በሉ እስቲ በረከቴን በሉ እስቲ የቀበረ በሉ እስቲ የሰይጣን ሲስተም ሰዎችን የሚጠቀም ዛሬ በሉ እስቲ ከቢዝነሴ ላይ ከበረከቴ ላይ ከጤናዬ ላይ ይመጣል በሉ እስቲ በኢየሱስ ስም መትቼዋለሁ። ከቢዝነስሽ መታወት፣ ከስራሽ ላይ መታወት፣ ከትዳርሽ ላይ መታወት፣ ከልጆችሽ ላይ መታወት፣ መንገድሽን አስለቅቄአለሁ ኢየሱስ። የኔ መንገድ በሉ ከዛሬ ቀን በኋላ በሉ የተከፈተ ነው በሉ። አልጨነግፍም በሉ። የጀመርሽው ነገር አይጨነግፍም። ያልሽው ነገር አይጨነግፍም። ቢዝነስሽ አይጨነግፍም። በረከትሽ አይጨነግፍም። በኢየሱስ ስም ከመከናወን ወደ መከናወን፣ ከስኬት ወደ ስኬት፣ ከክብር ወደ ክብር፣ ከበረከት ወደ በረከት የሚያሻግር እጅ በጉባኤው መካከል ይታየኛል። ዛሬ እንዳትፈጂ ጌታ ነው ምስክር። ኢየሱስ ጌታ እንዳትፈጂ። ዛሬ የሆነ ክብር መጥቷል። የሆነ እሳት መጥቷል። የሆነ በረከት መጥቷል። እሳቱ ለሁለት ጉዳይ መጥቷል። ለቀኖች መልካም ሊያደርግ፣ ለእውነተኞች መልካም ሊያደርግ፣ ልባቸው ቅርብ ለሆነ መልካም ሊያደርግ፣ ለአመፀኞች የቅጣት እሳት፣ ለቀኖች ደግሞ የበረከት እሳት ዛሬ በዚህች ቤት ላይ ይወርዳል። ዛሬ በነገርሽ ላይ ይወርዳል። ዛሬ በጸሎትሽ ርዕስ ላይ ይወርዳል። የዘመናት ርዕስሽ ዛሬ ራይት ይደረጋል። ጸልየሽ መልስ ያጣሽ እኔ መልእክት አለ። ጮኸሽ መልስ ያጣሽ እኔ መልእክት አለ። ጩኸትሽ ከጣራ በታች አላልፍ ያለ ዛሬ መልእክት አለ። እግዚአብሔር አምላክ መልስ ያደርግልሻል። ለዘመናት በተዘጋው በር ላይ መልስ ያደርጋል። ለዘመናት ጥያቄ የሆነ በቆየ ነገር ላይ መልስ ያደርጋል። ተስማሙና እግዚአብሔር በሉ ዛሬ በሉ እስቲ መልስ ያደርግልኝ። ምን ያደርግልሻል? ከፍ አድርጊ እጅሽን ከፍ አድርጊ። ጌታ ነው ምስክር። ዛሬ እርግጠኛ ነኝ በጌታ በኢየሱስ ክርስቶስ ያንቺን መጎብኘት አይተው ብዙዎች ወደ እግዚአብሔር ቤት ይፈልሳል። ብዙዎች ወደ ቤተ ክርስቲያን ይፈልሳል። ከሩቅ ከቅርብ እግዚአብሔር ያንቺ አምላክ ነው ብሎ ይመሰክራል። ብዙዎችን አንደበት የሚያስከፍት ምንጭ ያገኝሻል። ለብዙዎች ያልታየ በረከት ላንቺ ይገለጣል። ዘጊው ላይ ዛሬ ዘግቼበታለሁ። በኢየሱስም ዘግቼበታለሁ። በኢየሱስም ዘግቼበታለሁ። ኢየሱስ ጌታ። በጌታ በኢየሱስም ይህንን መሠዊያ አጠራ። አንድ ሰው አሜን ይበላል። ዛሬ እግዚአብሔር በዚህ መንፈስ መጥቷል። ይህንን መሠዊያ አጠራ። ምቀኞች እዚህ መሠዊያ ላይ አይቆሙ። በኢየሱስም አስመሳዮች እዚህ መሠዊያ ላይ አይቆሙ። በኢየሱስም ውሸታሞች እዚህ መሠዊያ ላይ አይቆሙ። እግዚአብሔርን የማያውቁ እግዚአብሔር የማያውቃቸው እዚህ መሠዊያ ላይ አይቆሙ። በኢየሱስም የበግ ለምድ የለበሱ እዚህ መሠዊያ ላይ አይቆሙ። በኢየሱስም ጠርጌአለሁ።
በኢየሱስ ስም አጽድቻለሁ። እግዚአብሔር መሰዊያዬን ማጸዳበት ወር ነው ብሎኛል። ይህንን ሰኔ ወር እየጸለይኩ ነው 30ውንም ቀን። ኢየሱስ ጌታ። ዛሬ እናንተን ስለማገለግል ወጥቼ የመጣሁት ኢየሱስ ያድናል። እግዚአብሔር እንደዚህ ብሎኛል፣ አጠራለሁ። ኢየሱስ ጌታ። ከዚህ መሰዊያ ላይ የሚለቀቅ ቃል ሁሉ ለፈውስ ይሆንላችሁ። አንድ ሰው አሜን ይበል። እግዚአብሔር አምላክ መሰዊያውን ሲያጠራ እንደዚህ ነው። ትክክለኞች ይቆማሉ። ሲያስነጥሱ ፈውስ ያልፋል። ሲሰብኩ አላልኩም፣ ሲያስነጥሱ ከእግዚአብሔር ጋር ነው። ሙሴ ትብ ነው ሲል ችግር የለውም። አንተ አንደበቴ ትብ ነው አልካለላ፣ እኔ አንደበት ሆናለሁ። አንተ እኮ ስህተት እያወራህ ለፈውስ አድርገዋለሁ። አንድ ሰው አሜን ይበልስ። ቃል አላውቅም አልችልም የሚሉትን ሰዎች እኔ ከዚህ በኋላ እጄን እየጫንኩ አቆማቸዋለሁ። የሆነ ነገር ይናገራሉ፣ ለፈውስ ይሆናል። የሆነ ነገር ይናገራሉ፣ በረከት ይለቀቃል። እኔ እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ ልሳን አይሸውደኝም። ከዚህ በኋላ ትንቢታቸው፣ ስብከታቸው አይሸውደኝም። እግዚአብሔር የእያንዳንዱ ሰው ልብ አሳይሃለሁ። ልባቸው ቅን በሆኑት ሁሉ እጠቀማለሁ። ኢየሱስ ጌታ ነው። እግዚአብሔር ካንተ ጋር እንዲቆሙ አደርጋቸዋለሁ። ምንጫቸውን አስለቅቃለሁ። በረከታቸውን አስለቅቃለሁ። አጭበርባሪዎችን ግን አለኝ እግዚአብሔር አደባባይ ላይ ቀጣቸዋለሁ። እጃችሁን አንሱና እግዚአብሔር በሏል። እሳቱን በሉ። ይልካል በሉ። ታውቃላችሁ የሐዋርያት ሥራ ምዕራፍ 12 ላይ የሄሮድስ ያዕቆብን አስገድሎ አይሁድ ደስ ስላለው እንደገና ጴጥሮስን ያዘው ሊገለው ይላል። እግዚአብሔር ከሰማይ መልአኩን ላከ። ጌታ ምስክር ነው። መልአክ ይላክላችሁ።